ሰላም ፋሚሊ እንደምን ቆያችሁልኝ? መግቢያ ላይ እንዳያችሁት ዛሬ አቤኒ የሚጠቀመው ሲንስ እንዴት ላገኝ አረ ቤኪ ተቸገርኩ ብላችሁ ነበረ። ይሰራ ባላችሁ መሰረት ይኸው ዛሬ ሚክስ እናደርገዋለን ማለት ነው። በቀላሉ ማንንም መጠየቅ ሳይጠበቅባችሁ እንዴት አድርጋችሁ በራሳችሁ ሚክስ አድርጋችሁ መጠቀም እንዳለባችሁ ዛሬ የማሳያችሁ ይሆናል ማለት ነው። እስከ መጨረሻው የተመለከተ በጣም ይጠቀማል ማለት ነው። ሚክሲንግ ላይ ያለው ድክመት ይቀረፋል ማለት ነው። ስለ ሚክሲንግ ያለው አመለካከት ከዚህ ቪዲዮ በኋላ ይቀየራል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ቀጥታ ወደ ሚክሲንጉ እንገባለን። በመጀመሪያ ደረጃ ሚክሲንግ ስናስብ ምን ጊዜም መጀመሪያ ቮይሶችን ነው ሰሌክት የምናደርገው ማለት ነው። ይኸውን እዚህ ጋር ፒያኖ መጀመሪያ ስለሆነ እዚህ ጋር ሰስቴን እናጠፋና ራይት ዋን ላይ እዚህ ጋር እንነካለን። ከዛ በኋላ ራይት ዋን ላይ እዚህ ከበራላችሁ በኋላ ምን መርጠው ምንድነው ሲንዝ ላይ እንገባለን። ሲንዝ ላይ ከገባን በኋላ አፕ እንላለን። አፕ ብላችሁ ፓርት 2 ላይ ታረጉትና እዚህ ሌጋሲ የሚለው ላይ ትነኩታላችሁ። ሌጋሲ የሚለው ላይ ስትነኩት ከዛ ፓርት 2 ላይ ታረጉና ሲንዝ የሚለው ላይ ትገባላችሁ። ከዛ በኋላ ሲንዝ የሚለው ላይ ከገባችሁ በኋላ ታልፉና ፓርት 5 ላይ እዚች ጋር ማለት ነው ሶፍት ሳው ምትል ቮይስ አለች። እሷን ሰሌክት እናረጋታለን። ከዛ በኋላ ኤግዚት እንላለን ማለት ነው። የመጀመሪያውን ቮይስ ሰሌክት አድርገናል። ሁለተኛው ቮይስ ደግሞ ራይቱ ላይ እንመጣና ይሄን እናበረዋለን። ከዛ በኋላ ምን እናደርጋለን? እንመጣና እዚህ ጋር ውድ እዚህ ጋር አይታችኋል፣ ውድ ዊንድ የምትለዋ እሷን እንነካታለን። ከዛ በኋላ ፒኮሎ የምትላለች ፓርት 5 ላይ ማለት ነው። ፒኮሎ ላይ እናደርገዋለን። ስለዚህ አሁን እንደምታዩት ቮይሱን ሰሌክት አድርገናል። ይኸው እንደምትመለከቱት ራይት ዋና ራይት ቱ ሶፍት ሳው ከፒኮሎ ነው ማለት ነው። አሁን ይሄን ቮይስ ሚክስ እናደርገዋለን ማለት ነው። አሁን ሚክስ ሳይደረግ ስሙት። አሁን ምኑ ነው ይሄ? አሁን የአቤኒን ቮይስ የሚመስለው በጭራሽ እሱ የሚጠቀመውን አይመስልም። አይታችኋል እንደምታዩት በጣም የሚደብር ለጆሮም የማይመች ድምፅ ነው የሚያወጣው። እና ደግሞ ይህንን ደግሞ እንዴት አድርገን ሚክስ አድርገን ወደዛኛው ውብ ቮይስ እንደምንቀይረው አሁን እንመለከታለን ማለት ነው። በመጀመሪያ ደረጃ ምንጊዜ ሚክሲንግ ሲነሳ እንደምነግራችሁ እዚች ጋር ባላንስ የምትለውን ትነኩትና መጀመሪያ ቮይሶቹን ነው ባላንስ የምናደርገው። ቮይሶቹን ባላንስ እናደርጋለን። ስለዚህ እዚህ ጋር አሁን በደንብ ለችክችክታ ስለሆነ የምንጠቀመው የተለያዩ ሬዲዮዎች ላይ ምናምን ቮይሶች ሙልት ማለት አለባቸው። ስለዚህ እንደምታዩት እዚህ ጋር 127 እናደርገዋለን። ባላንሱን እንደምታዩት እዚህ ጋር 127 እናደርገዋለን። ከዛ ወደ ዋና ስራችን እንሄዳለን ማለት ነው። እዚች ጋር እንገባና ባላንሱንም እዛ ላይ ስለምንሰራው ማለት ነው ቮይስ ሴት የምትለውን እነካታለን። እዚህ ጋር እንደምታዩት የሳውል ቪዲዮ ቮይሱ ምንድነው? ስንት ነው? 86 ነው። ስለዚህ እኛ 112 አካባቢ እናደርጋለን፣ ወይ 13 አካባቢ እንጨምረውና በቃ 13 ካረግነው በኋላ ኤግዚት ብለን እንወጣለን ማለት ነው። ከዛ ያው እናንተ ለማሳየት ነው። ከዛ ፒኮሎ ላይም እንገባለን። ከዛ ቮይስ ሴት ላይ የሚለውን ያው በዛች ቮይስ ሴት በሚለው ስትሬት እቺ ጋር በተን አለች። የታችኛውን በተን መንካት ነው እቺ። ስለዛ ስነካ እንደዚህ ይመጣልናል። ይሄን ደግሞ ፒኮሎን ሙሉ እናደርገዋለን። እሺ እዚህ ጋር 127 ሙሉ እናደርገዋለን። ከዛ በኋላ ኤግዚት ብለን እንወጣለን። ምንጊዜም እንደዚህ ባላንስ በመጀመሪያ ጊዜ ከሰራችሁ በኋላ የሰራችሁትን ቮይስ እዚሁ ላይ ሴቭ አድርጉት። ከዛ እቺ ሚሞሪ የሚለውን እነካለን። ከዛ ቱን እነካታለን። ከዛ ሴቭ ይሆናል። አይታችኋል። አሁን ቮይሱ ባላንሱ እየመጣልን ነው። አያችሁ አይደል?
ባላንሱ ቮይሱ እየመጣልን ነው። ስለዚህ አሁን ምንድነው የምናደርገው? ቀጥታ ሚክሰር የሚለው በተን ላይ እንሄዳለን፣ እዚች ጋር ማለት ነው። ይሄኛው ሚክሲንግ ትንሽ ለየት ስለሚል በደንብ መከታተል ያስፈልጋል። ከዛ እዚች ጋር ሚክሰር የሚለው ላይ እንገባለን ማለት ነው። ከዛ በኋላ ሚክሰር ላይ ከገባችሁ እንደዚህ ነው ያመጣላችሁ። በመጀመሪያ ደረጃ እንደምታዩት እንደዚህ ነው ያመጣላችሁ። ከዛ በኋላ ወደ ምን ትሄዳላችሁ መሰላችሁ? እዚህ ጋር ቶን የሚለው ላይ ትገባላችሁ። ከዛ በኋላ እርግጠኛ ሁኑ እዚች ኦክታቭ የሚለው ላይ ትመጡና በዚች ስትሬት ትነካላችሁ። ኦክታቭ የሚለው ላይ ከዛ እዛ ላይ በነጭ ነገር ሲያበራላችሁ ምን ታደርጋላችሁ? ኦክታቭን ራይት ዋን ሶፍት ሳውንድ 0 ታረጉታላችሁ። ፒኮሎን ደግሞ +1 ማድረጋችሁን እርግጠኛው ነው። እዚህ ጋር ፒኮሎን +1 ማድረጋችሁን እርግጠኛው ነው። እና እዚህ ላይ ይሄን እርግጠኛ ከሆናችሁ በኋላ ቀጣይ ስቴፓችን ምንድነው? ኢፌክት ላይ እንሄዳለን ማለት ነው። ኢፌክት የሚለው ላይ እንሄዳለን። ከዛ በኋላ እዚች ጋር እንመጣና እዚች ጋር ስትሬት ጂ ላይ እነካዋለን። እዚች ጋር እንዲህ በነጭ ሲያመጣላችሁ እዚች ታይፕ የሚለው ላይ እንሄዳለን። እዚች ታይፕ የሚለው ላይ እዚች ጋር ማለት ነው። በደንብ ለማሳየት ሞክራለሁ። እዚች ታይፕ የምትለው ላይ አንዴ እነካዋለን። አንዴ እንደዚህ ከነካም በኋላ ያው እንደዚህ ይመጣላችኋል። እና እንደምታዩት እዚህ ጋር ሪል ላርጅ ሃል ነው የተደረገው። ስለዚህ እኛ እንቀይረዋለን ኢፌክቱን ማለት ነው። ምን ላይ እናደርገዋለን? ወደ ታች እንወርድና ሃልቱ ላይ እናደርገዋለን። ሃልቱ ላይ ሲንዚ ነገር ስለሆነ ሃልቱ ላይ እናደርገውና ኤግዚት እንለዋለን። ከዛ በኋላ ያው ስሙት ገና ነው ሚክሱ። ስለዚህ አሁን እዚህ ጋር 9 ነው የሚለው እና እናንተ ስንት ታደርጉታላችሁ? 53 ታደርጉታላችሁ። 53 ከዛ አሁን ድምፁ እየጨመረ ይመጣል፣ ኢፌክቱ ማለት ነው። እዛ ላይ በደንብ እየጎለበተ ይመጣል። ከዛ ይሄ አሁን ድምፅ ስነካ ያስተጋባላ እና ይሄ እንዳያስተጋባባችሁ እዚች ጋር ዴብዟን ታጠፋላችሁ። ዲኤስፒ የምትለዋል ኦፍ ታደርጉትና ከዛ ራይት ዋን ላይም ታደርጉና ቺን ታጠፈውትና አይታችኋል። አሁን አይልም። በኋላ ላይ ስለምንሰራው ችግር የለውም። ለአሁኑ አያስፈልገንም፣ አይደረብልንም። ስለዚህ አሁን ይሄን ካረግን በኋላ እንደምታዩት እዚህ ጋር ከሰራን በኋላ እዚች ጋር ታች እቺ ዲኤስፒ ጋር እንመጣና እቺን 33 እናደርጋታለን። 33 እቺን ቆይ ራይቱ ላይ እንመለሳለን። መጀመሪያ ራይት ዋንን እንጨርስ። ከዛ ገና ነው፣ በደንብ ይቀረዋል ሚክሲንጉ እንደምታዩት። እና ይህን ከጨረስን በኋላ ቀጣይ ስቴፓችን ምንድነው የሚሆነው? ከዚህ እንወጣለን። ከዚህ እንወጣና ቀጥታ ምን ላይ እንሄዳለን? እዚች ጋር እንገባለን። ራይት ዋን ላይ የሚለው ላይ እነካውና ከዛ ቮይስ ሴት ላይ የሚለው ላይ እንሄዳለን። ቮይስ ሴትን አንዴ ክሊክ እናደርገዋለን። ከዛ በኋላ አሁን እዚህ ጋር ዋናው ነገር እዚህ ጋር ነው የምናመጣው። ያችን ቮይስ እዚህ ጋር ሰርተን ነው የምናመጣው ማለት ነው። ስለዚህ እሱን ሚክስ እናደርገዋለን። ስለዚህ እዚች ጋር ትመጡና ዴብስ የምትለው ፓርት አለቻ፣ እሷን 46 ታደርጉታላችሁ፣ ትቀንሱታላችሁ። 46 ብቻ ታደርጉታላችሁ፣ 46 ብቻ። ስለዚህ 46 ከሆነ በቂ ነው። ከዛ በኋላ እዚህ ጋር ኦፍሴት የሚለውን ደግሞ ትመጡና ስንት ታደርጉታላችሁ? 82 ታደርጉታላችሁ። 82 ይበቃዋል። 82 ካረጋችሁ በኋላ እዚህ ጋር ሌፍቱ የሚለው +1 ላይ ነው። ከዛ በኋላ እዚህ ጋር ሞኖ አይደል የሚለው ፖርታሜንቶ ታይሙን 0 ታደርጉታላችሁ። 0 መሆኑን ቼክ አድርጉ። ስለዚህ እዚህ ጋር ከጨረስን በኋላ ቀጣይ ስቴፕ ምንድነው? ቀጣይ ስቴፓችን የሚሆነው ምንድነው? ኢፌክት ኢኪው የሚለው ላይ እንገባለን። እዚህ ጋር ማለት ነው። ኢፌክት ኢኪው የሚለው ላይ እንገባለን። እዚህ ጋር 53 መሆኑን ቼክ አድርጉ እናንተ። ከዛ እዚህ ጋር ደግሞ ኦፍ መሆኑን
ያው ይሄ ስታበሩት ያስተጋባባቸዋል ዴብዙና ይሄ ፓነል ሰስቴኑ ማለት ነው። ስለዚህ እዚህ ጋር 53 መሆኑን ከዛ ደግሞ ኦፍ መሆኑን ቼክ አድርጉ። ራይት ዋን ላይ ብቻ ማለት ነው። ራይት ቱ ላይ ሚክስ ስናደርግ ይሄን ነገር አብርተን ባላንስ እናደርገዋለን። ስለዚህ ይሄ ይበቃናል ማለት ነው። ይሄ ጨረስን። እዚህ ጋር ልክ ይሄ እንደጨረስን ኤግዚት ብለን ከዚህ እንወጣለን። ኤግዚት ብለን እንወጣለን። ብዙ ጊዜ እንደምነግራችሁ ይህች የሆነች ስቴፕ ሚክስ አድርጋችሁ ጨርሱ። ሴቭ ማድረግ እንዳይረሱ። ይሄን ነከታችሁ እዛው ሴቭ ታደርጉታላችሁ። አሁን ስሙት ከቅድሙ እንዴት እንደሚለይ። እንደምታዩት አሁን በጣም ከቅድሙ አሪፍ እየሆነልን መጥቷል ማለት ነው። እንደምታዩት አሪፍ እየሆነልን መጥቷል። ቀጣዩ ስቴፓችን ደግሞ ራይቱን ሚክስ ማድረግ ነው። ስለዚህ እዚች ጋር ራይቱን እናበራታለን። ከዛ ሚክሰር ፓርት ላይ እንሄዳለን ማለት ነው። ሚክሰር ፓርት ላይ እንሄዳለን። ከመጀመሪያው ጀምሮ ቱል ላይ እንደነገርኳችሁ እዚህ ጋር የምናደርገው ምንድን ነው? +1 ማድረጋችሁን እርግጠኛ ሁኑ። እዚች ጋር ኦክታቭ ላይ 0 እና +1 እሱን ቅድም ነግሬያችኋለሁ። ስለዚህ እናልፋለን። ከዛ አሁን እዚህ ጋር ቅድም ኢፌክቱን ሃልቱ አርገን 53 አርገነው ነበራ። ለፒኮሎ ደግሞ ራይቱ ላይ ላለው እዚህ ለፒኮሎ ማለት ነው 88 እናደርገዋለን። ይሄን ነገር ማለት ነው እንጨምረዋለን። 88 እናደርገዋለን። እንግዲህ በአንድ እጄ እየቀረስኩ ሚክሲንጉን እየሰራሁላችሁ ስለሆነ ነው። እንግዲህ በደንብ እናንተን ለማሳየት እሞክራለሁ። ይሄን 88 እናደርገዋለን። 88 እናደርገዋለን። 88 ስሙታው ገና ነው ይቀረዋል። ስለዚህ እዚህ ጋር 88 ካደረግን በኋላ እዚህ ጋር ቅድም ኢኪው ላይ አስተካክለ ነው ነበረ። ኢኪው ላይ እንደዚህ መሆኑን ቼክ አድርጉት። እቺን -20 ብቻ ሶሪ፣ እዚች ጋር ታች መታችሁ ይሄ 0 ነው የምታረጉት። ከዛ ኢኪው ለው የሚለው ላይ ታረጉትና እቺን -20 ታረጉታላችሁ። -20 ብቻ አያችሁ፣ እዚህ ጋር -20 ታረጉታላችሁ። ከዛ ይበቃናል። ይሄን ካረግን በኋላ ኤግዚት ብለን እንወጣለን። ከዛ ዋናው ስራውም ይሄም እዚህ ጋር ነው የሚሰራው። እዚህ ጋር እንገባለን። ቮይስ ሴት የሚለው ላይ እንገባና እዚህ ጋር እንመጣለን። አሁን እዚህ ጋር ቮሊዩሙን 127 ከዛ እነዚህ ዴብዝ እና ኦፍሴቱ 64 መሆኑን ቼክ ታደርጉታላችሁ ማለት ነው። እሱን ቼክ ታደርጉታላችሁ። ሌላው ደግሞ እዚህ ጋር ቅድም እንዳሳየዋችሁ ይሄ +1 መሆኑን እርግጠኛ ሆኖ ከዛ እዚህ ጋር ደግሞ ፖርታሜንቶ ታይሙ 12 ላይ ነው ያደረግነው። ስለዚህ 12 ከሆነ ታረጉትና ፖሊ ላይ ስለሆነ ምንም ኢፌክት የለውም፣ ግን ሞኖ ላይ እናደርገዋለን። ሞኖ ላይ እናደርገው ነው። ስለዚህ ሞኖ ላይ አይታችኋል። ሞኖ ላይ አረግ ነው። ስለዚህ ከዛ አሁንም ወደ ጎን እንለውና እዚህ ጋር 64 መሆኑን ቼክ አድርጉ። 64 እና ወደ ጎን እንሄድና ኢፌክት ኢኪው ላይ እንሄዳለን። እዚህ ጋር 88 ነው። የቀደመው 53 ነበር። እዚህ ጋር 88። ከዛ በኋላ ደግሞ እዚህ ጋር ኦፍ ነበረ። ይሄን ኦን እናደርገዋለን። ይሄን ኦን እናደርገውና ዴብዙን 33 እናደርገዋለን። አያችሁ፣ በደንብ ለማሳየት ሞክራለሁ። እዩት፣ ዴብዙን 33 አረኩት። ከዛ ኦን አረኩት ማለት ነው። እንደምታዩት ኦን አድርጌዋለሁ። ስለዚህ እንስማ አሁን ስለዚህ አሁን በአሪፉ እየመጣልን ነው ማለት ነው። ስለዚህ ቢያንስ ከግማሽ በላይ መጥቶልናል። ይኸው እንደምታዩት ባላንስ አድርገን ጨርሰናል። አያችሁ እና ልክ እዚህ ጋር ከጨረስን በኋላ ኤግዚት እንላለን። እዚህ ጋር ኤግዚት እንለዋለን።
ከዛ ከዚህ እንወጣለን። ከዛ እዚህ ጋር እርግጠኛ ሆኖ አሁን ራይት ዋን ላይ ነው የበራው። እዚህ ጋር ራይት ዋን ላይ ነው የበራው። ስለዚህ እዚህ ጋር ዴብዙ አልበራም። ስለዚህ ራይቱ ላይ ስትነኩት መብራቱን ቼክ አድርጉ። ይህን ካደረግን በኋላ ባላንሱ እንደምታዩት ጨርሰናል። እዚህ ጋር ሚክሲንጉንም ሁሉንም ነገር ጨርሰናል። ስለዚህ ምንድነው ቀጣይ የምናደርገው? መጀመሪያ ሚክስ የተደረገውንና ያልተደረገው ምን ያህል ልዩነት እንዳለው ቼክ እናደርጋለን። ስለዚህ ሪትም ከፍቼ እጫወትላችኋለሁ ማለት ነው አሁን እና ፋሚሊ ሚክስ አድርገን ጨርሰነዋል። ስለዚህ አሁን ምንድነው የምናደርገው? በሪትም ደግሞ ተጮቻ አሳያችኋለሁ። አሁን ይሄን በሪትም ከፍቼ እጮትላችኋለሁ። እንደምታዩት ይኸው በጣም ቆንጆ አድርገን ሚክስ አድርገነዋል ማለት ነው። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ቮይሱን። አሁን ይሄን ተጫውቼ አሳየዋችኋ። ዝም ብላ አንድ ቦታ ላይ እንሂድና ደግሞ አንድ ቦታ ላይ ደግሞ ቮይሱን ዝም ብለን ሴሌክት እናድርገው። ከዛ ልዩነቱን ለማሳየት ማለት ነው ለእናንተ ምን ያህል ዲፈረንስ እንዳለው ሚክስ ሲደረግና ሳይደረግ እሱን አሁን አሳያችኋለሁ ማለት ነው። እሱን አሁን የማሳያችሁ ይሆናል። ይሄ ነው ሚክስ በቃ አልተደረገ ሴሌክት አድርጊ። ይሄ ነው በቃ እንደምታዩት ያችሁ ነው። ይሁት ልዩነቱን እያያችሁ ነው። ምንም ጉልበት የለውም፣ በደንብም አያምርም። ከዛ ሚክስ የተደረገውን ይሁት አይታችኋላ ምን ያህል ልዩነት እንዳለው። ስለዚህ የሚክሲንግ ጥቅሙ ይሄ ነው ማለት ነው። እና የዛሬ ክላሳችን ይሄን ይመስላል። ኦንላይን ክላስ ስለተጀመረ ስክሪን ላይ ባለው ስልክ ቁጥር መመዝገብ ትችላላችሁ። ቴሌግራም ቻናል አለ ኪቤኪ 7 ጊታር ብላችሁ ቴሌግራም ላይ ሰርች ብታደርጉ ይመጣላችኋል፣ ስክሪን ላይ በምታዩት ማለት ነው። እንግዲህ ይሄ የምታዩት ሁለቱም የኔ ቻናል ነው። አሁን እነዚህ እየሰራሁላችሁ ያለሁት የችክችካ ቮይሶች ናቸው ሚክስ እያረኩላችሁ ያለሁት ማለት ነው። ቀጣይ ለዋልዝ የምንጠቀመውን ሚክስ እናደርጋለን፣ ለስሎ ነገሮች የምንጠቀመውን ሚክስ እናደርጋለን ማለት ነው። ያን ደግሞ ትልቁ ቻናሌ ላይ እለቅላችኋለሁ። አሁንም ያልጨረስኳቸው አሁን ጊታሮች እንዴት ሊድ ጊታሮች ሚክስ እንደምናደርግ ምናምን በቀጣይ እሰራላችኋለሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።